ጤና ይስጥልኝ እንደምናችሁ ከሳውዲ መጣን ልናያችሁ አይባልም ሰላም ተመልካቾቼ እንደምናችሁ ደህና ናችሁ ያላችሁ ዛሬ የዲላይን ፔጅ የሚባለው የቲክቶከር ታዋቂው ጋዜጠኛ ዜና አንባቢ ዜና አቅራቢ እንደዛ ነው ይባላል የሱን ቪዲዮዎች እናያለን ከዛ በኋላ ደግሞ መንግስት ስለ ሳውዲ አረቢያ በውጭ ጉዳይ ሚኒስቴር በኩል መንግስት ስለ ሳውዲ አረቢያ የሰጠው መግለጫ እናዳምጣለን እና አብራችሁን ቆዩ አመሰግናለሁ ዲላይን ፔጅ ማለት ነው ለመጀመሪያ ጊዜ ስለ ኢትዮጵያ እንዲዘግብ ወደ ኢትዮጵያ እንዲመጣ እንትን ያደረገው ብሩክ ኒውስ በሱ እንጀምራለን ማለት ነው ቪዲዮአችን ብሩክ ኒውስ እና is not we call ourselves like it is Ethiopia is land of origins but it's not for only humankind we are origin of humankind but not only that we are origin for independence also we are origin for coffee we are origin for so many things that is why Ethiopia is land of origin we call ourselves we are origin of independence is origin of independence African we organized pan-Africanism to support all African which are under colonization. I love how proud Ethiopians are of their country. This is beautiful. This is so cool. Land of origin የምትባለው የሰው ዘር መገኛ ስለሆነች ነው እኔ እኮ ግራ ይገባኝ ነበር ሌሎች ፎርጅድ ናቸው እንደ እያልኩ ማለት እና አሁን ገባኝ ብሩክ ኒውስ ምርጥ ጋዜጠኛ ነው እና እኔ ራሴ አሁን ገባኝ ጉራጌው የሰመጪ የግርድንጓው የጉረደጂ ዝዘውያው የውደጎጂ የዘረኽሮ ያረቆጂ ያቋቆጂ Kasam zabo kasam guragi mat yesham 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 Jaha sarvaj bagata ageto jeblo badata qarchat bagulera ageto lomi chiracharkha ይሄ ዘፋኝ መላኩ ቢረዳ መሰለኝ እርግጠኛ አይደለሁም ግን በጣም ያምራል ክትፎ ምናምን ነገር አሰራራቸው ዋው ያበደ ነው እና ምን ማለት ፈልጌ ነው ታስቀናላችሁ ቶቶት Oh shit! Whoa! ዋው ነው ከተማው በጣም ነው የሚያምረው እናለ ኑሯችን እንደዚህ
በርግጥ ቀስ በቀስ ይቀየራል ብዬ አስባለሁ። ግን በጣም ያምራል ከተማው። ከነሱ ይልቅ እኔ ከተማውን የሳበኝና አዶናይ ደግሞ አቀባበል ይችልበታል በጣም እና በጣም ያምራል ከተማው። የከተማው ውበት ምናምን በጣም 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 ያምራል። ዲላን የኢትዮጵያን ጭፈራ ተለማምዶ የመጣ ነው የሚመስለው። በጣም ነው የሚችልበት። ደስ ይላል ጉራጌኛ ጭፈራቸው። የጃኒ ልብስ ደግሞ በጣም ነው የሚያምረው። ልብሷ በጣም ያምራል። አዶናይ አጨፋፈር አንደኛ ነው፣ ይችላል ሁሉንም ብሔር ብሔረሰቦች። ኑት ያይሸማው የምቦን የሰጠና በደንጃ ሻግኖ ኮትም በገዛ የኳት ባንከረ የመቸው ነባይ ውረጃ ማማ የሺ ፈንጠዚያ እማ በጋዳሽ እማ ባማ አዳሽ ሳኖን ክንድንጃ مشر تشا تشا مشر تشا አዝማች ተሳተሳ አዝማች ተሳ እንዴት ተሶ ቤት ማኩ እኮጂና ባኩ ባግኖታ ተሰማ ለተሰ አማማ ይሳበረ ተሰማ ለተሰ አማማ ይሳበረ ተሰማ ለተሰ አማማ በጣም ነው የሚያምረው። በጣም ነው የሚያምረው። የምግብ ብዛቱ ዋው! ብቀምሰው ደስ ይለኛል። የሁሉ ምግብ በጣም ደስ ይላል ይመስለኛል። ይሄ ምንድነው በጉራጌ ባህል የሰርግ ባህል ነው መሰለኝ እና ያምራል ምግቡ፣ አቀራረቡ። ምንድነው ይሄ የሚባለው ሰፊው ነገር? ጣቢያ ነው ምን እንጃ፣ ጣቢያ መሰለኛ። በጣም ነው የሚያምረው። ጸዴ ነው።
በካባ ተዳሩ የሰርግ ፕሮግራማቸውን ኢትዮጵያ ያዘጋጁ ማለት ነው። ወጪ ቀነሰላቸው። ካባ ለበሱ። የኢትዮጵያ ብሔር ብሔረሰቦች ልብስ ለበሱ። ሰርግ ዋው አንደኛ ነው አቀባበል ቶቶት እና በጣም ደስ ይላል፣ ያምራል። አሁን ወደ ሳውዲ አረቢያ ጉዳዮች እንግባ። በሳውዲ አረቢያ የተለያዩ ኢትዮጵያኖች ሚዲያ ላይ የሚሰሙ ነገር ደስ አይልም። 2 እግሯ የተቆረጠችው ልጅ በጣም የምታሳዝነው ሕፃን ልጅ ናት። ከባድ ብቻ እግዚአብሔር ልቦናችንን ይክፈተው፣ ጥበብ ይስጠንና በሀገራችን ላይ ሰርተን የመለወጥ አቅም አለን፣ የመለወጥ ብቃት አለን። ብቻ እግዚአብሔር ልቦናችንን ያስፋልን፣ ጥበብ ይስጠንና የውጭ ጉዳይ ሚኒስትር በሳውዲ አረቢያ ጉዳይ ያው ብዙ የሚሰሙ ነገሮች አሉ። በተለይ በዚህ ወር አካባቢ በጣም ተደጋጋሚ የሆኑ እንትኖች ሞተች፣ ተገደለች ዜናዎች በጣም እየበዙ ነው። ባለፈው ያሳዝናል። ባለፈው ቢሮ ገብታ ራሷን አንቃ ሞተች አሉ ነው እንጂ እሱ ራሱ አልተጣራም። ሰፊ ምርመራ ይፈልጋል። እንደገና አንዲት እህታችንም እንደዚህ ቤት ውስጥ ራሷን አንቃ ሞተች። በጣም ዘማሪ ልጅ ናት። እህትየው እንደዚህ አታደርግም ያለች የእሷ ራሱ ጠበቃ ቁመውላት ምናምን ምርመራ ቢጀምሩ ሳውዲ አረቢያ ሰራተኛ በህጋዊ መንገድ መቶ በህጋዊ መንገድ እየሰራ ከሆነ ጠበቃ ቢያቆሙላት ሳውዲ አረቢያ ህጓ ለሰራተኛ የሚሰራል እና የሳውዲ አረቢያ መንግስት በጣም ነው ድጋፍ የሚያደርግላቸው። ግን የሳውዲ አረቢያው በተመለከተ የሳውዲ አረቢያው ከሌሎች መካከለኛው ምስራቅ ሀገሮች ውስጥ ዜጎቻችን በተደጋጋሚ እያጋጠሟቸው ካሉ ችግሮች ተለይቶ አይታይም። ዋነኛው የእነኚህ ችግሮች ስረ መሰረት በተለያየ አጋጣሚ በተለያየ ሁኔታ የሚካሄዱ የህገወጥ ፍልሰቶችና ዜጎቻችንም እዛ ከደረሱ በኋላ በህጋዊነት የሚተዳደሩበት የመኖሪያ ፈቃድ ወዘተ ስለሌላቸው ምንጊዜም ለተለያዩ የህግ አስከባሪዎች የተጋለጡ ናቸው። በሀገራቱ ለሚወሰዱ እርምጃዎች የተጋለጡ ናቸው። እዚህ ላይ ደግሞ በወንጀል ደግሞ ተጨማሪ ወንጀል ደግሞ ተጠርጣሪ ሆነው ሲገኙ እንዲሁ ተጋላጭነታቸው ይበልጥ መጨመር ብቻ ሳይሆን በመንግስት በኩልም ተገቢውን የሆነ ከለላ ጥበቃ ለመስጠት እጅግ አዳጋች ያደርገዋል። ያም ሆኖ ወደ ሳውዲ አረቢያው ጉዳይ በምንመለስበት ጊዜ እንደተባለው የሞት ፍርድ የተፈረደባቸው ዜጎቻችን በተወሰኑ የሳውዲ ከተሞች ውስጥ ይገኛሉ። በሳውዲ አረቢያ ውስጥ የጀዳ ቆንስላ ጽህፈት ቤታችን እንዲሁም ሪያድ የሚገኘው ኤምባሲያችን በእውነት የዜጎችን ስራ ከመስራትና ከመከታተል ባለፈ የላቀ ስራ አለው ብዬ አላምንም። በዋነኛነት ዋናው ቁልፍ ስራቸው ይሄ ነው። በተለያዩ እስር ቤቶች ዜጎቻችን ይገኛሉ። አንዳንዶች በወንጀል ተጠርጥረው ነው። በፍርድ ውሳኔም እንዲሁ ፍርድ ቤት ማረፊያ ቤቶች ውስጥ የሚገኙ ዜጎች ይገኛሉ። እነኚህን ሁሉ አቅም በፈቀደ መጠን ሁሉ በየእስር ቤቶቹ ጉብኝት እየተደረገ መፍትሄ መስጠት የሚቻለውን እዛው መፍትሄ እየተሰጠ ከዛ ላቅ ያለ ያለፈ ችግር ያለባቸውን ደግሞ የተለያዩ የህግ ባለሙያዎች ይዞ በመቅረብ ችግሩን ለመፍታት
አልፎም ተርፎ ደግሞ መንግስት ኢቭን ውሳኔ የተደረገባቸውን ዜጎች ለማስፈታትም ሌሎች ዲፕሎማሲያዊ አግባብ ያላቸውንም እንቅስቃሴዎች ሲያደርግ ቆይቷል። አሁንም በዚህ በሳውዲ አረቢያ ላይ የተከሰተው አሳዛኝ ሁኔታንም እሱንም መፍትሄ ለማግኘት የተለያዩ ዲፕሎማሲያዊ ጥረቶች እና ክትትሎች እየተደረጉ ነው።